ጀግንነት ሲባል በብረት አጥር ውስጥ ተቃዋሚን መዘረር ብቻ አይደለም፣ የቆሙለትን ዓላማና መርህ እስከ መጨረሻው መጠበቅም ጭምር ነው። ዛሬ የምንተርከው በዓለም የቦክስ ታሪክ የማይረሳ አሻራ ስላሳረፈው ሙሐመድ አሊና ዛሬ በኢትዮጵያ ኤምኤምኤ ዓለም በንግግሮቹ ማዕበል እያስነሳ ስላለው ሴዶ ማርሻል ነው። በጠባብ የብረት አጥር ውስጥ የታሰረ ጀግንነት፣ ወኔ፣ ነገር ግን ፍልሚያ ከስፖርት ባለፈ የክብር የመርህና የእውነተኛ ማንነት መለኪያ ነው። ታላቁ ሙሐመድ አሊ በኬንታኪ ምድር የተወለደው ያ አሜሪካዊ ጀግና ለእምነቱና ለመርሁ ሲል እስራትንና መገለልን መርጧል። ሃይማኖቴ ድብድብ አይፈቅድልኝም ሲል ለቪየትናም ሕዝቦች ነፃነት የቆመ እውነተኛ ሻምፒዮን ነበር። ዛሬ በኢትዮጵያ ኤምኤምኤ ዓለም ግን ሌላ ድራማ እያየን ነው። እናቴ ትቆጣኛለች ከሚል አነጋጋሪ ሰበብ እስከ ሃይማኖቴ ድብድብ አይፈቅድም የሚል የሶሻል ሚዲያ መነጋገሪያ። በስፖርት አባት በሚባለው ኮች ሴዶና በኢቲኤፍሲ መስራች ጌታቸው መለሰ መካከል የተጀመረው የገንዘብና የወፍር ሽኩቻ ስፖርቱን ለሁለት ጎራ ከፍሎት ከርሟል። አሁን ግን ጥያቄው አንድ ነው። ሴዶ እንደ ሙሐመድ አሊ ሪከርዶችን ሰባብሮ ዓለምን ያስደምም ይሆን ወይስ ነገ የጆኒ ንግስና የሚጸናበትና የሴዶ ድራማዎች የሚያበቁበት ምሽት ይሆን? ከአፄ ኃይለ ሥላሴ የቦክስ ፍቅር እስከ ነገው የደምና የእንባ ድራማ የኢትዮጵያ ኤምኤምኤ እውነተኛ ታሪክ አሁን ይጀምራል። ውድ ቤተሰቦቻችን በዛሬው ዝግጅታችን ስለ አነጋጋሪው ሴዶና እንደ ሴዶ ሃይማኖቴ አይፈቅድም እኔን አልሰደቡኝም እያለ ለእስር ተዳርጎ በስተመጨረሻ ግን የዓለማችን የክብር ማማ ላይ ስላለው ሙሐመድ አሊ ያልተሰሙ ወሬዎችንና የስኬቱ ውጣ ውረዶችን ልናስቃኛችሁ ወደናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ጥር 17 ቀን 1942 ዓ.ም በአሜሪካዊቷ የኬንታኪ ግዛት ሉዊቪል ከተማ የተወለደው አሜሪካዊ ዜጋ ሙሐመድ አሊ በቀድሞ ስሙ ካሳሽ ክሌይ ዓለምን ያስገረመ ቦክሰኛ ብቻ አልነበረም። እርሱ የመብት ተሟጋችና የጽናት ተምሳሌትም ነበር። ሙሐመድ አሊ ሙስሊም ነኝ፣ ሃይማኖቴ አይፈቅድልኝም በሚል መርህ ወደ ቪየትናም ጦርነት አልዘምትም በማለቱ 5 ዓመት እስራትና የማዕረግ መገፈፍ ደርሶበታል። እነዚያ ሰዎች የቪየትናም ሕዝቦች እኔን ኒግሮ ብለው ሰድበውኛ አያውቁም፣ ለምን እገድላቸዋለሁ የሚል ድፍረቱ ዛሬ ድረስ በታሪክ መጻሕፍት በወርቅ ቀለም ይወሳል። ወደ ዛሬዋ ኢትዮጵያ ስንመለስ በስፖርት አባትነቱ የሚታወቀው ሴዶ ማርሻል በተመሳሳይ መልኩ አነጋጋሪ ንግግሮችን ሲሰነዝር እንሰማለን። ሴዶ በአንድ ወቅት እናቴ ትቆጣኛለች፣ ስለዚህ ቦክስ አልገጥምም በማለቱ በኢትዮጵያ ሶሻል ሚዲያ ላይ ትልቅ መሳለቂያና የቀልድ ምንጭ ሆኖ ቆይቷል። ብዙዎች ለኤምኤምኤ ተዋጊ የሚሆን ወኔ የለውም በሚል ሲተቹት፣ ሌሎች ደግሞ ድብድቡን ፈርቶ ነው የሚሉ ትችቶችን ሲያወርዱበት ከርመዋል። ድራማው እዚህ አላበቃም። ሴዶ በሌላ ጊዜ እኔ ሙስሊም ስለሆንኩ ሃይማኖቴ ሰውን መደብደብ አይፈቅድልኝም በማለት ከፍልሚያ ሲሸሽ ታይቷል። ይህ ንግግሩ ሙሐመድ አሊ ለቪየትናም ጦርነት ካሳየው እምቢተኝነት ጋር ቢመሳሰልም የኢትዮጵያ ደጋፊዎች ግን በቀላሉ አልተዋጠላቸውም። ተማሪዎቹን እንዲደበድቡ እያሰለጠነ እርሱ ሃይማኖቴ አይፈቅድም ማለቱ ተቃርኖ የለውም ወይ የሚለው ጥያቄ በፌስቡክና በቲክቶክ ላይ ሰፊ ክርክር አስነስቷል። ሙሐመድ አሊ እምቢተኝነት ለሰላምና ለሰው ልጅ መብት ሲሆን፣ የሴዶ ሃይማኖቴ አይፈቅድም ባይነት ግን ከጆኒ ጋር ለመጋጠም ካለው ፍርሃት የመጣ ሰበብ ነው የሚሉ ወገኖች ጥቂት አይደሉም። ነገር ግን የቃላት ጦርነቱ አብቅቷል። ነገ የሚካሄደው የኢቲኤፍሲ 02 ሁሉንም ጥርጣሬዎች የሚመልስበት ታሪካዊ ምሽት ይሆናል። ሴዶ ማርሻል ያን ሁሉ ትችትና ቀልድ ወደ ጎን ትቶ የገዛ ተማሪው የነበረውን በኢቲኤፍሲ 01 ንግስናውን ባወጀው ጆኒ ፊት ለፊት ሊቆም ነው። ይህ ፍልሚያ የሴዶ የመጨረሻ የክብር መድረክ ነው።
ሙሐመድ አሊ ሪከርዶችን ሰባብሮ እንደተመለሰ ሁሉ ሴዶስ ራሱንና ተቺዎቹን አስደምሞ የስፖርቱ አባት መሆኑን በተግባር ያሳይ ይሆን ወይስ ጆኒ የሴዶን ታሪክ አክትሞለት አዲሱ የኢትዮጵያ ኤምኤምኤ ምልክት ሆኖ ይቀጥላል? ካነሳነው አይቀር ስለ ሙሐመድ አሊ ካገኘናቸው መረጃዎች ትንሽ እናካፍላችሁ። እንደ ቢራቢሮ ተንሳፈፍ፣ እንደ ንብ ተናደፍ። ይህ የሙሐመድ አሊ ዝነኛ መፈክር ነው። ሙሐመድ አሊ የምንጊዜም ታላቅ ሰው ተብሎ በክብር ተሰናብቷል። ሙሐመድ አሊ ስለ ራሱ በኃይለ ቃል ታላቅ ነኝ ብሎ ይናገር ነበር። የተናገረውንም በተግባር አሳይቷል። ከቦክስ ውድድር ከተሰናበተ ከ38 ዓመታት በኋላም በዓለም ሕዝብ ልብ ውስጥ የታተመ ስም ነው። ዛሬም ሙሐመድ አሊ ሻምፒዮን ነው። እንደነ ታይሰን፣ ፍሬዘር እና ፎርማን ያሉ ታላላቅ ቦክሰኞች ሁሉ የእሱን ታላቅነት ይመሰክራሉ። ሙሐመድ አሊ ያመነበትን ለመፈጸም ማንኛውንም ዋጋ ከመክፈል ወደ ኋላ አይልም ነበር። በዘርም ሆነ በሃይማኖት የሚደረግን መድሎ አጥብቆ ይቃወማል። የቪየትናምን ጦርነት ተቃውሞ አልዘምትም በማለቱ ብዙ ዋጋ ከፍሏል። ሙስሊም ነኝ፣ ስሜም ሙሐመድ አሊ ነው በማለት የቀድሞ ስሙን ካሳሽ ክሌይ ቀይሯል። ፓርኪንሰን በተባለው የነርቭ በሽታ ተጠቅቶ ለ3 አስርት ዓመታት ቢቆይም በሽታው ለአፍታ እንኳ እጁን እንዲሰጥ አላደረገውም። በ74 ዓመቱ ሲያርፍ የዓለም መሪዎችና በሚሊዮኖች የሚቆጠሩ አድናቂዎቹ በታላቅ ሐዘን ተሰናብተውታል። በኬንታኪ በተደረገው የቀብር ሥነ ሥርዓት ላይ የሁሉም እምነት ተከታዮች ተገኝተው ታላቅነቱን መስክረዋል። ሙሐመድ አሊ ካሳሽ ክሌይ ቦክሰኛ እንዲሆን ያነሳሳው የአጋጣሚ ክስተት ነበር። የ12 ዓመት ልጅ እያለ ብስክሌቱ ተሰረቀችበት። በወቅቱ ለፖሊስ ሌባውን ባገኘው እነርተዋለሁ ብሎ በቁጣ ተናገረ። ፖሊሱም እየሳቀ ሰው ከመምታትህ በፊት መለማመድ አለብህ አለው። ይህ አባባል ወደ ልምምድ እንዲገባና የኋላ ኋላ የዓለም ሻምፒዮን እንዲሆን መንገድ ከፈተለት። በ1960 በሮም ኦሎምፒክ የወርቅ ሜዳሊያ ቢያገኝም በአሜሪካ የነበረው የዘር መድሎ ግን አልቀነሰም ነበር። አንድ ቀን በአንድ ሬስቶራንት ጥቁር አናስተናግድም ተብሎ በመከልከሉ የተሸለመውን የወርቅ ሜዳሊያ በቁጭት በኦሃዮ ወንዝ ውስጥ ወርውሮታል። ከቪየትናም ሕዝብ ጋር የሚያጣላኝ አንዳች ነገር የለም፣ አንድም ቪየትናማዊ ኒግሮ ብሎ ሰድቦኝ አያውቅም በማለት ወደ ጦርነት ለመሄድ አሻፈረኝ አለ። በዚህም ምክንያት ለ5 ዓመታት ታሰረ። የቦክስ ፈቃዱ ተሰረዘ፣ ማዕረጉም ተገፈፈ። በኋላ ግን በጠቅላይ ፍርድ ቤት አሸንፎ ወደ ቦክሱ ተመለሰ። ካሳሽ ክሌይ የባርነት ስሜ ነው፣ እኔ ነፃ ሰው ነኝ በማለት ስሙን ወደ መሐመድ አሊ ለውጧል። ለምንድነው ሁሉም ነገር ነጭ የሆነው ብሎ ይጠይቅ ነበር። መላእክት ነጭ፣ ኢየሱስ ነጭ፣ ማርያም ነጭ፣ ጥቁሮች የት ናቸው በማለት የዘር ማንነት ጥያቄዎችን በድፍረት ያነሳ ነበር። ሙሐመድ አሊ 4 ጊዜ አግብቶ 9 ልጆችን አፍርቷል። በሽታውን አላህ ወደ ጀነት ሊያስገባኝ የሰጠኝ ፈተና ነው ብሎ ያምን ነበር። ታሪኩ በፊልም ጭምር ተሰርቶለታል። ሙሐመድ አሊ ዛሬ ባይኖርም ታሪኩ ግን ለዘላለም ሳይቋረጥ ይቀጥላል። ሙሐመድ አሊ የዜግነትና የእምነት መብቱን አስከብሮ ዓለምን አሸንፏል። ዛሬ ሴዶ ማርሻል በብረት አጥር ውስጥ ከጆኒ ጋር ሲጋጠም የሚታገለው ለገንዘብ ብቻ አይደለም፣ ከንግግሮቹ ጀርባ ያለውን እውነተኛ ወኔ ለማሳየትም ጭምር ነው። ጥያቄው አሁን እንደቀጠለ ነው። ሴዶ እንደ ሙሐመድ አሊ ሪኮርዶችን ሰባብሮ ያስደምመን ይሆን ወይስ ትናንት ያሳለፋቸውን የቀልድ ትዝታዎች ነገ በብረት አጥሩ ውስጥ ዋጋ ያስከፍሉት ይሆን? መልሱን ነገ በአድዋ ሙዚየምና በብረት አጥሩ ድራማ ውስጥ እናገኘዋለን። አንበሳ ከአንበሳ ጋር ይጋጠማል። ታሪኩ ገና ይቀጥላል። ፕሮግራማችን ለመደገፍ እና እኛንም ለማበረታታት ሰብስክራይብ እና ላይክ ማድረጋችሁን አረጋግጡ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰላም ቆዩን።